ሰላም ጋይስ፣ አሁን የማሳያችሁ ቴሌግራም ላይ በዊንዶው ቦክስ እስከ $100 እንዴት እንደመስራት እንደምችሉ ላሳያችሁ ነው። የዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ቪዲዮ እንዲጀምሩ ተሳስባለሁ። መጀመሪያ የሚያስፈልጋችሁ ቴሌግራም አፕሊኬሽን ነው። ቴሌግራም አፕሊኬሽን የምትወዱት ፕሌይ ስቶር ነው። ፕሌይ ስቶር ላይ ደግሞ አውርዳችሁ መጠቀም ትችላላችሁ። ሊንኩን ከፈለጋችሁ ደግሞ መጀመሪያ ቴሌግራም አካውንት ላይ እንገባለን። ቴሌግራም አካውንት ላይ ገብተን ዊንዶው ቦክስ የሚል አለ። ዊንዶው ቦክስ የሚለው ላይ ከገባን በኋላ ትንሽ አብዴት እስከሚያደርግ እንጠብቀዋለን። እንደዚህ ያመጣልናል። $25 55 57 21 ይላል። እኛ የፈለግነው መጠን ወደ ላይ እያደረግን የፈለግነው እንደዚህ ያመጣውን እነዚህ ወደ ላይ እያደረግን አሁን እዚህ ጋር 53 53 27 የሚል አለ። እኛ ግን ከፍተኛ ዶላር ማድረግ ስለምፈልግ እዚህ ጋር ወደ ላይ ወደ ታች እናደርገውና $57 የሚለውን እነካለን። ከዛ በኋላ እስከሚከፍትልን ትንሽ እንጠብቃለን። ከዛ እየከፈተልን ነው። ይህ ከፈተልን ነው። 90% ብሏል። ዌልካም ቱ ዊንዶው ቦክስ ይለናል። እዚህ ጋር አሁን የከፈተ ነው ማለት ነው። እዚህ ጋር ነው ቀደም ካሻውት ስለደረኩ እዚህ ጋር ስለሰበሰብኩ አሁን ከ11 ሰዓት በኋላ ነው የሚሰጠኝ፣ ወይም ደግሞ ኢንቫይት ፍሬንድስ አድርግ ነው የሚሰጠኝ። አሁን ስለማይሰጠኝ ከፈለግን እዚህ ጋር ክሊክ አድርገን ማውጣት ቪዲዮ ማድረግ እንችላለን። አሁን ለምሳሌ እዚህ ጋር የወሰዱት እዚህ ጋር እንደሚታየው ካሌብ ኮይን $115 ወስዷል። ዊዝድሮው $90 እንደምታዩት ያደርጋል። እዚህ ጋር ዊዝድሮው ለማለት ዊዝድሮው እናደርግና እዚህ ዊዝድሮው የሚል አለ። እዚህ ጋር ዊዝድሮው ለማለት $100 እና 20 ሰው ኢንቫይት ማድረግ አለባችሁ። እኔ $100 ሰርቻለሁ። እስካሁን ድረስ $100 ሰርቻለሁ፣ ግን 20 ሰው ኢንቫይት ስላላደረግ እዚህ ጋር ለምሳሌ በባንክ ትራንስፈር ስለምናደርግ እዚህ ጋር ገብተን የባንክ አሁን እኔ ባንኩ ሴቭ አድርጌዋለሁ። እዚህ ጋር እንገባና የባንክ አካውንታችን ስም አካውንት የቢያጋችንን ባንክ የሚለውን ሲቲያችንን ፖስታ ኮዳችንን እና አሁን የኔ ፖስታ ኮድ 120 ነው። ለምን አዳማ ውስጥ ስላለው 120 ነው። የአካውንታችን ነምበራችን እና የራሳችን ስም እና የአካውንታችን ኔም እንጽፋለን። የአካውንታችን ኔም እንጽፋለን። እንደገና ወይንም ይሁን እንለዋለን አንዴ። ከዛ ቀጥታ እንዲወጥቼ ነው ተሳስቻለሁ። ከዛ ሴቭ ክሊክ የሚለውን አለ። እዚህ ጋር ዊዝድሮው 120 ሰውን ኢንቫይት ካደረጋችሁ በኋላ ዊዝድሮው የሚለውን ትነኩትና ከዛ እኔ 4 ሰዎች ነው ኢንቫይት ያደረኩት። ከዛ ይሄው ዊዝድሮው አማውንት የምችለው እዚህ ነው። ከዛ ዊዝድሮው ማድረግ እችላለሁ። የበሬ መጠን ያለኝን ተሳክቶልኛል፣ ግን ኢንቫይት ያደረኩት ሰዎች ሳልተሳኩልኝ መውጣት ይችላል። እዚህ ጋር ዊዝድሮው የሚል አለ። እንደዚህ አይነት ጠቃሚ መረጃ እንዲደርሳችሁ ከፈለጋችሁ ሰብስክራይብ ማድረግ እንዳትረሱ። ይህንን ቪዲዮ ሰብስክራይብ ላይክ እያደረጋችሁ እንድትተባበሩን አሳስባለሁ። መልካም ቆይታ።